አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች? ሱብሃንአላህ እንደዚህ አይነት ሰው አላህ ይጠብቀን። ስደት ከወጣሁኝ 19 ዓመቴ ነው። የ2 ዓመት ትዳር አለኝ። ቤተሰቦቼ ደግሞ አገር አትግቢ ያሉኝ ነው። እስቲ ምን ትላላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ እንዴት ናችሁ የቻናሌ ቤተሰቦች? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ሀባይብ ለቤት አዲስ ናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። እና ዛሬ ይዤላችሁ የመጣሁት የአንድ እህታችን ታሪክ ነው ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡላት። እስቲ ሀሳብ አስተያየት ትፈልጋለች ማለት ነው። ኮሜንት ላይ አስቀምጡላት እና ምንድነው መሰላችሁ? ሱብሃንአላህ አላህ ከእንደዚህ አይነት ይጠብቀን። እንደዚህም አይነት ቤተሰብ አለ ማለት ነው። ስደት ከወጣሁኝ 19 ዓመቴ ነው። ከ17 ዓመት በኋላ ትዳር አስኩኝ። በሆነ ምክንያት ባለቤቴ ተይዞ አገር ገባ ትላለች እና አሁን 19 ዓመቷ ነው ማለት ነው። ስደት ላይ ባለቤቴ ነይ ያለኝ ነው። ቤተሰቦቼ ደግሞ አይሆንሽም አትምጪ ያሉኝ ነው ያለች ነው ማለት ነው። እና እስቲ ምን ትላላችሁ? በሷ ቦታ ብትሆኑ ምን ታረጋላችሁ? ሀባይ ሀቂቃ ግን በጣም ነው የሚከብደው ማለት ነው። ለካ እንደዚህ አይነት ሰው ቤተሰብ አለ ማለት ነው። ሱብሃንአላህ አሁን በስደት 19 ዓመቷ ስትመጣ ስንት ዓመቷ ነው? አስቡት። አልወለደችም፣ ልጅ የላትም። ባሏ ደግሞ ያው ነይ ያላት ነው ማለት ነው። ባሏ ማይሆናት ከሆነ እንደኔ ሀሳብ ማለት ነው። አሁን እንደኔ ሀሳብ በሷ ቦታ ቢሆን እና ካላት ሄዳ ማየት ነው። ባሏ ማይሆናት ከሆነ እሷ አይታው ሌላ ትዳር በመስራት እኮ ትችላለች። እሱ አይሆናትም ማለት ህይወት አይቀጥልም ማለት ነው እንዴ? አይ ባልሽ አይሆንሽም አትምጪ ለባል ተብሎ ብቻ ነው እንዴ አገር የሚገባው? ሱብሃነክ ያዚ ወላሂ እኔ በጣም ነው ልቤን ያመመኝ ማለት ነው። እናንተስ ምን ትላላችሁ? ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡላት ማለት ነው። እስቲ አቅርብና ቤተሰቦችሽ ሀሳብ አስተያየት ይስጡበት ብላኝ ነው። ግን በጣም ከባድ ነው። እንደዚህ አይነት ቤተሰብ ቢኖረኝ እኔ እንጃ አላህ ያደርስ ነው። ዞርም ብዬ ማያቸውም እነሱ ጋር መሄድም አይመስለኝም። እኔ በሷ ቦታ ቢሆን ማለት ነው። ማዕደር በጣም ከባድ ነው። 19 ዓመት በስደት ስትመጣ ወይ 20 ነው እድሜዋ፣ ተቅሪበን ወደ 40 ሆናለች ማለት እኮ ነው። ካሁን በኋላ ያለው ልጅ የመውለድ ቻንሱ ራሱ በጣም ጠባብ ነው። እና ህይወት ደግሞ ይቀጥላል። አንዱ ማይሆን ከሆነ አይታው ሌላ መቀጠል ትችላለች። እሱም ደግሞ እና እስካላት ድረስ አገር ገብቶ እሷን የጠበቀ ነው። ትዳሯ እሷ ከሱም ሊቀጥል ይችላል ማለት ነው። ብዙ ጊዜ ሰዎች ሰውን በኢኮኖሚ ባለው ገቢ በእንትን ይለካሉ። የሰው ልጅ የሚለካው ደግሞ ዋናው ስነ ምግባሩ ነው፣ አክላቁ ነው። ብዙ ቤተሰቦች እንደዛ ያሉ የሰውን ትዳር ይበትናል ማለት ነው። ብርሽን አትስጪ እንደዚህ ያለ ብር ስጪ የሚለው እኔም አልደግፈውም። ግን ብር ሲሰጥ ራሱ የሆነ አግባብ አለው ወይ የሚሰራው ነገር በሷ መሆን አለበት። ወይ ደግሞ በእንትን በሸሪያ ደግሞ አሁን በሸሪያ የፈለገ ቢሆን በኋላ ፍች ቢፈጠር ባይስማሙ የሴት ልጅ ንብረት የራሷ ነው። አካፊው የሚል ህግ የለም። ምን ቤት ይኑራት መኪና ይኑራት ምን ይኑራት እና ወደፊት ከባሌ ቢጣላ ይጋራኛል ይካፈለኛል ተብሎ እሱ ተፈርቶ ያለ ትዳር ይኖራል እንዴ? ሰው እኮ ከህይወቱ ማለት ነው ኢኮኖሚ፣ ቁሳቁስ፣ ንብረት ያስበለጠ ነው ማለት ነው። ሀቂቃ ልጅ ከሌላት አሁን ያላት ነገር ይሄን ሁላ የሰራችበትን የዚህ ሁላ አመት ያው ዞሮ እነሱ ለመካፈል ነው ማለት ነው። እሷን ደግሞ በኋላ ህይወት እንዳይኖራት ዱንያ እንድታስጠላት አድርጎ ለማሳየት ማለት ነው። ይህ በጣም ሀቂቃ ይከብዳል። እና እኛ ደግሞ በጣም ጥንቃቄ ማድረግ አለብን። ዋና ህይወቱ የኛ ነው የሰዎች አይደለም። ስንገባ ደግሞ ያለው ነገር ራሳችንን አሳምነን መግባት። በቃ እኛ እንዳሰብነው ሊሆንም ይችላል ላይሆንም ይችላል። የሚመጣው ጥሩም ይሁን መጥፎ ለመቀበል ዝግጁ መሆን ነው፣ ራስን ማዘጋጀት ነው ማለት ነው። አዱንያ ደግሞ መቼም ፈተና ናት። ሞልታት ሞላም እንግዲህ አላህ ባኖረን ኖረን ማለፍ
እዚህ የምንኖር ሰው አይደለንም፣ ዘላለማዊ አይደለንም። ዱንያ ላይ ደግሞ ፈልገን ዱዓ አርገን ያጣነውን አላህ ባኪራ ሊሰጠን ይችላል ማለት ነው። እኛ ለራሳችን ራሳችን ነው ያለነው። ቆም ብለን ማየት የት ነው ያለነው? ምንድነው የምንሰራው? የነገ ህይወቴ ምንድነው? የዛሬ ከወር እስከ ወር የምናገኛትን ብቻ ማየት የለብንም ማለት ነው። ወጪያችንን የምንፈልገውን ነገር እስከ መቼ ነው መዳም የሸፈነችው? በመዳም ቤት የምንቃጠለው እስከ መቼ ነው? በሰው ሀገር የኛስ ህይወት መቼ ነው? መቼ ነው የምንኖረው ለኛ ህይወት? አረ በጣም ይከብዳል ማለት ነው። ለእንደዚህ አይነት ሰው አስለን ሲጀመር 10 ሪያል ወይ 20 ሪያል ራሱ ማስነካት አያስፈልግም ማለት ነው። በቃ እድሜ ልካቸውን ያው በሷ የተገለገሉ ለመኖር አሁን እሷ ስትሄድ የሷ ገቢ ይቆማል ማለት ነው። ያው ትዳር አላት ባሏን ያላት ነው። አገር ገባች ማለት የነሱ ገቢ ይቆማል፣ ህይወቷን ትመሰርታለች፣ እነሱ መጦር ታቆማለች ማለት ነው። አሁን እነሱ ያሳሰባቸው ያ ነው እንጂ የሷ አለመውለድ፣ የሷ አለማግባት፣ የሷ ስደት ላይ ወጥቶ መቅረት አይደለም። የራሳቸው ነው ጥቅም ነው ያሳሰባቸው ማለት ነው። ለጥቅማቸው ብሎ እሷን ደግሞ ከጥቅም ውጭ ለማድረግ ማለት ነው። ለራሳቸው የተጠቀሙ እሷን ከጥቅም ውጭ ለማድረግ። ኧረ ቢስሚላ አላህ ይጠብቀን ከእንደዚህ አይነት ቤተሰብ ማለት ነው። አንዳንዴ ሀቂቃ የውጭ ሰው ብቻ አይደለም ህይወትን የሚያባክነው ህይወትን እንትን የሚለው ቤተሰብም ጭምር። ብዙዎቹ የቤተሰባቸው ነው። በወንድም የሚካዱ አሉ፣ በቅርብ ቤተሰባቸው በአክስት በአጎት በቅርብ ቤተሰብ ነው ብዙም ጊዜ የሚያለቅሱት። በወንድ ብቻ አይደለም፣ ብዙ ጊዜ ወንድ ላይ ሲሆን ነው የሚበረታ እንጂ ቤተሰብም ያባክናል ማለት ነው እድሜና ጊዜ። እና እኛ ጠንቀቅ ማለት አለብን እላችኋለሁ ሀባይብ። እና ላይክ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ዱቅ ዱቅ አርጉ። ምን ትላላችሁ እናንተ? በሷ ቦታ ብትሆኑ ምን ታረጋላችሁ? የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። እና ነቃ እንበል። የት ነው ያለሁት? እስካሁን የሰራሁት የት ነው ያለው? ምን ሰራው? ምን ያዝኩኝ? በቃ ላከሌ ምን ላኩኝ፣ ላከሌ ምን አረኩኝ ብለን ማሰብ ሳይሆን ለራሴ ምን አረኩኝ ብለን ራሳችንን ማስቀደም አለብን ማለት ነው። ሻወርና ምክር ከራስ ይጀምራል እንደሚባለው መጀመሪያ ለራሳችን ሆነን ከዛ በኋላ ለነሱ መሆን። አባት እናት መርዳት ያው በአቅማችን ግዴታ ነው፣ ግን ራሳችንን በማይጎዳ መልኩ ራሳችን የወደቅን ሌላውን ማቆም አይደለም። በፊት እኮ እኛ እዚህን ሳንመጣ የበሉ ነው የጠጡ ነው ህይወታቸውን የኖሩ ነው ማለት ነው። አሁን እኛ ሄድን ማለት እነሱ ህይወት ያቆማል ማለት አይደለም። ግን ምንም አይፈልጉም ቤተሰቦች እኮ አሉ እንደዛ ሆኖ ብቻ አንቺ በመጣሽልኝ ብቻ አንቺ ነይልኝ የሚሉ ብዙ ናቸውና ያ ሁሉንም መጨፍለቅ አያስፈልግም። ከእንደዚህ አይነቶቹ ደግሞ አላህ ይጠብቀን ማለት ነው። ለራሳችን ራሳችን እንወቅ፣ ለራሳችን ራሳችን እንቁም እላቸዋለሁኝ ሀባይቢ። እና ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ላይክ እና ኮሜንት ደግሞ አይገናኝም። ቆይ ለምንድነው ላይክ ማታረጉት? ኮሜንት ጽፋችሁ ስትሄዱ ተው እንዳትረሱ ማለት ነው። ያው ብዙ ጊዜ ስለሚረሳ ነው። እንዳትረሱ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እስቲ ዱቅ ዱቅ አርጉ ማለት ነው ውዶቼ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።